ሰበር ዜና ዛሬ ወደ ኢትዮጵያ አዲስ አበባ ይገባሉ። የኢትዮጵያ ተጽዕኖ ፈጣሪ አዶናይ ወደ እንግሊዝ እንደሄደ ወይም ደግሞ እንግሊዝ እንደሚገኝ ሁላችን እናውቃለን። ይሁን እንጂ አዶናይ እንግሊዝ እንደገባ መቼም ሁላችን በሶሻል ሚዲያ እያየነው እንደነበረ አዶናይ በአርሰናል ጨዋታ ሜዳ ውስጥ ገብቶ ብዙ እንቅስቃሴዎች ሲያደርግ ነበረ። በጣም ታዋቂ የሆኑ ሰዎችም እያገኘ ወደ ሶሻል ሚዲያ ሲያቀርብ ነበረ። ይሁን እንጂ ዲላን ፔጅ ደግሞ ከነሱም አንድ ነው። ዋናው መልእክቱም ደግሞ ወደ ለንደን ወይም ደግሞ ወደ እንግሊዝ የሄደበት ምክንያት ለዲላን ፔጅ ለማግኘት እና ዲላን ፔጅ ወደ ኢትዮጵያ ይዞት ለመምጣት ነበረ። እንግዲህ ዲላን ፔጅ በአሁን ሰዓት በዩቲዩብ በጣም አስደናቂ የሆነ የኢትዮጵያ ገጽታ በዩቲዩብ አጋርቷል፣ በቲክቶክም አጋርቷል፣ በፌስቡክም አጋርቷል። ስለዚህ አዶናይ በአሁን ሰዓት ለዲላን ፔጅ ወደ ኢትዮጵያ ይዞት እየመጣ መሆኑ ደግሞ አስታውቋል ማለት ነው። እንግዲህ ዲላን ፔጅ ወደ ኢትዮጵያ ዛሬ ይገባል። ይሁን እንጂ አዶናይ እያደረገው ያለ ታሪክ በጣም እግዚአብሔርን በጣም ሊከበር እና በጣም በድንቃ ድንቅ ሊሰፍር ይገባል። ምክንያቱም አዶናይ ዲላን ፔጅ ብቻ ሳይሆን በጣም ታላላቅ የተባሉ የሶሻል ሚዲያ ተጽዕኖ ፈጣሪዎችም በሶሻል ሚዲያ በራሱ በአርሰናል ሜዳ ውስጥ ሲያነጋግራቸው ነበረ። እነሱም በቀጣዩ ወራትም ወይም ደግሞ በዚህ ዓመት ውስጥ እንደሚመጡ አስታውቋል ማለት ነው። እንግዲህ አዶናይ በአሁን ሰዓት ለዲላን ፔጅ ወደ ኢትዮጵያ ይዞት ስለሚመጣ ዛሬ ይገባሉ ማለት ነው። ስለዚህ ኢትዮጵያ ውስጥ የምትገኙ ሰዎች አዶናይ እና ዲላን ፔጅ ዛሬ አዲስ አበባ ስለሚገቡ እባካችሁ የኢትዮጵያ ገጽታ ወይም ደግሞ የኢትዮጵያ ታሪካዊ ቦታዎች ለቱሪዝም የሚመቹ ማለት ነው ማስተዋወቅ አለብን። ለምሳሌ አክሱም እና አቡነ ማታ፣ ጎንደር ፋሲል እና ላሊበላ፣ ሐረር ሌሎችም በጣም በርካታ የኢትዮጵያ ታሪክ የሚያንጸባርቁ ቦታዎች አሉ። እነዚህ ለምሳሌ እና አፋር ራሱ እሳተ ገሞራ ማለት ነው። እነዚህ በጣም ወሳኝ የሆኑ ቦታዎች ማስተዋወቅ ስለሚያስፈልገን ሁላችሁ መተጋገዝ አለብን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ያላችሁ ሀሳብ ኮሜንት ላይ ጻፉልኝ።